ሰላም 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 ውድና የተከበራችሁ የዩስራ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ዛሬ ደግሞ ውሃ እያጠጣን ነው፣ አትክልት እያጠጣን ነው እና አብረን እንስራ ማለት ነው። አብረን እንስራ። እንዴት ናችሁ? ደህና ናችሁ ያላችሁ ወይ? ሁሉ ሰላም እና ማለት ነው። ትንሽም ብትሆን መዝራ አለችኝ ትንሽ የምለፋፋበት ለእኔ መልፊያ ይሆናል መቼም። እስቲ ስንቶቻችሁ ናችሁ በቃ እንደው የስደት ህይወት ምርር ስልችት ያላችሁ? እንደኔ የሰለችው አለ ግን ያረቢ እንዴት እንዳስጠላኝ ወላሂ ላቤ እንዴት እንዳስጠላኝ። ወይ ተልተሎ አሳድጉኝና እዛው ተልተሎ አሳድጉኝና ሀገሬ ገብቼ ከዛ ዩቱብ እየሰራው ምናምን ይለፍልኝ ነው የምላችሁ። አሳልፉልኝ፣ ይለፍልኝ። እንደዚህ ሆኖ ዋጋ የለንም። በፀሐዩም በብርዱም የሰው ቤት ስራ ጊዜ አይመርጥ ምን አይል። ያው እንግዲህ ስሩ የተባለውን እንሰራለን ማለት ነው። እንደዚህ ሆኖም ራሱ ሰላም ባገኘን ጩኸታቸው፣ ጭቅጭቃቸው ስንቱ ነገር ይመራል ወላሂ። ትንሹም ትልቁም ሲያዝዝ ሲያመናጭቅ አውዙ ቢላ አልሐምዱሊላህ አላህ ምን ይሳነዋል። እንግዲህ እዛ ነው እላችኋለሁ። አብሽሩልኝ ውዶቼ ወርቆቼ፣ እንደኔ ስብችት ያላችሁ የአረብ ሀገር ጠንክሩ 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 ጠንክሩ። ከመጠንከር ውጭ ሌላ አማራጭ የለንም። ለቤተሰቦቻችን ለልጆቻችን እኛ ስንጠነክር ነው ሁሉም ነገር የሚሳካውና የምንተርፈው ማለት ነው። እና አይዞን እላለሁ። በተረፈ አበረታቱኝ እንጂ አበረታቱኝ። እኔ ደክሞኛል ስደት ሀገሬ መግባት እፈልጋለሁ። ደከመኝ 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 ሰለቸኝ። ይሄ በትንጃን ነው፣ በትንጃን አፍርተዋል። ማሻአላ በጣም ትላልቅ ሆኗል። እኔ አልወደውም እንጂ እኔ መስሪያ ቤት ነው የምሰራውና ቢያንስ ከሳምንት 3 ጊዜ መልፉፍ ስለሚሰራ ይሄ በትንጃን እና ፉሳ ማለት ቀለባቸው ነው። ቢያንስ ከሳምንት 3 ጊዜ እንሰራለን። መልፉፍ ማያውቃለ መልፉፍ የነሱ ምግብ ነው እና እንደዛ ነው እላችኋለሁ። ንፋሱ እንዴት ደስ እንደሚል ባላ ንፋሱ እንዴት ደስ እንደሚል የመኪናው ዛህማ ምናምን መንገድ ዳር ነው ቤት ያለው። አውዳቢዎች አለን በሉ ጉረቤት የሆናችሁ ይህን ሰፈር የምታውቁት ሮዝሜሪ አለ እዚህ። ይሄ ለፀጉራችሁ ትፈልጋላችሁ? ፀጉራችሁን ማሳደግ የምትፈልጉ ሮዝሜሪ በነገራችን ላይ ጥሩ ነው። ከሚስማሯ ማን ነው ሚስማሯ ቅመም ጋር
አብራችሁ አፍልታችሁ ማለት ነው። ከዛ ታጠለቅዙና ግንባራችሁ ላይ ለሸሸ በጣም ቆንጆ ነው። እኔ ራሱ እሰራለሁ ሁሉ ጊዜ። አንዴ የሰራችሁ ሲጀመር ተጠቅማችሁ ስታወቁ መልሳችሁ ፍሪጅ ተላጃ ታስቀምጣላችሁ፣ ቀዝቃዛ ቦታ ማለት ነው። ከዛ ለብዙ ቀን ትጠቀሙበታላችሁ አንዴ የሰራችሁበት እና ጥሩ ነው። ሮዝመሪ ፀጉራችሁ የሸሸባችሁ በንዴት እንደገና ደግሞ ሂጃብ የምትለብሱ ሁልጊዜ ስለሚሸሽ ከፊት ለፊት ጥሩ ነው፣ ተጠቀሙ ማለት ነው። በዚሁ አጋጣሚ ልንገራችሁ ብዬ ነው የምጠቀመው። እየሰራው ነበር መናገር ማስተማር ያለብኝ አይደለ? ግን ደግሞ ያው እዚህ ሮዝመሪውን አትክልቱን ስላያችሁ በዛው ትዝ አለኝና ነገርኳችሁ። ይሄ ማለት ነው። ይሄ ታውቁታላችሁ። እኛ ሀገር ዱባ ወይም ደግሞ የዱባ ሀረግ ነው ወይም ደግሞ የቅል ሀረግ ነው እንደዚህ የሚሰፋው። አበባ ጀምሯል እንዲያውም። ይሄ ደግሞ እዚህ ደግሞ እንትን ነው ምንድን ነው የሚባለው? ሀብሀብ ወይም ደግሞ ብጤ የሚሉት ነው ማለት ነው። ይሄ በጣም አፈርቷል፣ እንትን ብሏል፣ ያኔ አጀፍጅፏል፣ ተመችቶታል። ይሄ ኽያር ነው። ኽያር ታውቃላችሁ? ኽያር ይሄ ኽያር ነው። እዚህ ሁላ አለ፣ እዛ ውስጥ ሁላ አለ። ይሄ ኽያር ነው። ኽያር የምትወዱ እኔ አልወድም። ይሄ ደግሞ ፋሶሊያ ነው። እኛ ሀገር ዱቤ ወይም ደግሞ ምንድን ነው የሚባለው? ቦለቄ እሱ ነው። ይሄ ደግሞ ቲማቲምም አለ። እዛ ወደ ድረስ ነው እንደውም ቦለቄው ፋሶሊያ ማለት ነው። ፋሶሊያ ትንንሾች ድቅቅ ያለችው። እንደገና ደግሞ ምን አለ መሰላችሁ? ስኳር ድንች ነው እዛ ጋር። ይሄ እዚህ ጋር ያለው ስኳር ድንች ነው። የየመኖች ስኳር ድንች በጣም ነው የሚጠማው። እንደውም በተለይ ይሄ እዚህ ጋር ያለው ስኳር ድንች ሸበት ነው። ሽበት የሚባለውም አለ። ሸበት ይሄ ሸበት ነው። አብቦ ነው እንጂ አበባ ይዞ ይሄ ሸበት የሚባለው ነው። የኩዝበራ ጋር ምናምን አብሮ የሚመጣው የሚያመጡት አረቦች እሱ ነው። በቃ የሌለን የለም። በቃ የሌለን የለም። ምን ትላላችሁ? ምንድን ነው የጎደለው? ምን ይጎደላል? እና በተረፈ ማለት ነው ቁም ነገር ስናወራ በቃ አዲስ ጀማሪዎች ሁላችሁም ተስፋ ሳትቆርጡ እንግዲህ ጅማሮ ላይ ያው ብዙም አይታይም ቪዲዮ፣ ግን ደግሞ ተስፋ ሳትቆርጡ እንደገና ደግሞ ኤዲት ማድረጉ ይሄ ታምኔል መለጠፉ ባነር መስራቱ ምናምን በጣም አድካሚ ነው። የሚጠፋንን እየተጠያየቅን እየተመላለስን አንዳችን የምናውቀውን ቪዲዮ እየሰራን አንዳችን እያየን ሁላችንም አብረን እንደግላችኋለሁ። ሁሉም ከትላልቅ ሚዲያዎች የፈመሱበት እነሱ ከደረሱበት እኛ መድረሳችን አይቀርም ኢንሻአላህ። ሲጀምሩ እነሱም እንደኛ ነበሩ። ምንም የሚያውቁት ነገር አልነበረም። ቀስ በቀስ ነው። እንቁላል ቀስ በቀስ በእግሯ ትሄዳለች እንደሚባለው ማለት ነው። እና እኛም አሁን ላይ እይታ ስለሌለው ቪዲዮ ማቀናበሩ መቅረጹ ምናምን ቢከብደንም ነገ ወዲያ ከዛሬ ነገ ከነገ ወዲያ እየተሻሻልን እየሰራን ስንመጣ እይታም ይኖረዋል፣ ዩቲዩብም ይቀበለናል፣ እንተምሳለን። ብቻ እናንተ የምሰሩትን አይዲያ እያሰባችሁ ጥሩ ነገር አምጡ።
ጥሩ ነገር እንስራ። በተቻለን አቅም ጥሩ ነገር ለመስራት እንሞክር። ወይ እጄ እንደከመኝ እና ማለት ነው ተስፋ ሳትቆርጡ ስሩ እላችኋለሁ። ጎን ለጎን ያው መዳም ቤት ያለ ሰው ብዙም አይመችም፣ ቪዲዮ ለመስራት አይመችም። በዛሬ ደግሞ ምን ልስራበት የሚባል ነገር አለ ምናምን። ምግብ የምሰሩ ምግብ እየሰራችሁ ምናምን መቅረጽ ትችላላችሁ። እኔ አሁን ምግብ ስለማልሰራ ጽዳት ነው ብዙም የለም የምሰራው ምግብ እና ኢንሻአላህ በተሻለ ነገር እመጣለሁ ብዬ አስባለሁኝ። እንግዲህ አላህ ከፈቀደ ሁላችንንም በያለንበት ሰላም ያድርገን፣ ሀገራችንንም ሰላም ያርግልን። ከቆየን ማደጋችን አይቀርም፣ መለወጣችን አይቀርም። ዋናው ነገር ደግሞ ተስፋ ሳንቆርጥ ጠንካሮች ሆነን የሚጠፋንን እየጠየቅን ሰርች እያደረግን ራሱ ማውጣት እንችላለን። በዚህ ሰዓት ያው ዘመኑ ተራቆ የለም የሚጠፋን ነገር ሰው ከሚጠይቅ ከምንል እንዲያውም ሰርች ብናደርግ የማናገኘው ነገር አይኖርም። እዛ እናያለን እያየን መስራት በቃ እንደዛ እያደረግን ራሳችንን እንለውጥ እላለሁ። በተረፈ ሰላም ሁኑልኝ፣ ደህና ሁኑ። ባይ ባይ።